በደብረ ወርቅ ከተማ ሲካሄድ የቆየው የምስራቅ ጎጃም ዞን የወረዳዎች የእግር ኳስ ሻምፒዮና በአማኑኤል ከተማ የእግር ኳስ ቡድን አሸናፊነት ተጠናቋል። የምስራቅ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ብርቄ ይዘንጋው በጸጥታ ችግር ምክንያት ባለፉት 2 ዓመታት ስፖርታዊ ውድድሮች ሳይደረጉ መቆየታቸውን ተናግረዋል። በክልሉም ሆነ በዞኑ እየታየ ያለውን አንጻራዊ ሰላም መሰረት በማድረግ ከጥር ወር ጀምሮ የተለያዩ ስፖርታዊ ውድድሮች እየተካሄዱ ነው ብለዋል። ውድድሩ ተቀዛቅዞ የቆየውን የእግር ኳስ ጨዋታ ለማነቃቃት ዓላማ ያደረገ መሆኑን ወይዘሮ ብርቄ አስረድተዋል። የደብረ ወርቅ ከተማ አስተዳደር ተቀዳሚ ከንቲባ ይበልጣል አበበ የስፖርት ዘርፉ ለሰላም ካለው ፋይዳ ባሻገር በማህበረሰቡ መካከል አንድነትና ሰላምን ለመፍጠር ሚና አለው ብለዋል። ሁሉም ማህበረሰብ የስፖርት ዘርፍን ለማጠናከር ትኩረት እንዲሰጥ መልእክት አስተላልፈዋል። የውድድሩ አሸናፊ የአማኑኤል ከተማ ተጫዋቾችን በቀጣይ በአማራ ሊግ በመሳተፍ የተሻለ ውጤት ለማስመዝገብ እንደሚሰሩ ተናግረዋል። የአማኑኤል ከተማ እግር ኳስ ቡድን 2 እጁን ነሴን 1-0 በማሸነፍ የውድድሩ አሸናፊ ሆኗል። የአነደድ ወረዳ እናርጅና ውጋን 3-0 በማሸነፍ 3ኛ ደረጃን ይዞ አጠናቋል። መረጃውን ያደረሰን የእናርጅና ናውጋ ወረዳ ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው።